ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? ዛሬም በአዳዲስ መረጃዎች ዳግም ተገናኝተናል። አብራችሁ ቆዩ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን አሁን ዕለቱ መረጃዎች አለፍን። አርሰናል ጋብርኤል ጄሱስን ከ30 እስከ 35 ሚሊዮን ፓውንድ ለመሸጥ ማሰቡ ተዘግቧል። በጥር 3 ክለቦች የብራዚላዊ የፊት አጥቂ ላይ ፍላጎት አሳይተዋል። ጄሱስ አሁን በጉዳት ላይ የሚገኝ ሲሆን በአጠቃላይ በኤሚሬትስ ስታዲየም ባደረገው ቆይታ ብዙ የአካል ብቃት ችግሮች አጋጥሞታል። ይህ ማለት የጄሱስን ምርጥ አቅም በአርሰናል ላይ የለም። ምናልባት እድሉ ከተፈጠረ መድፈኞቹ አሁን እሱን ለመልቀቅ መዘጋጀታቸው ምክንያታዊ ነው። እንደ ቱርካዊ ጋዜጠኛ ኤክሬም ኮኑር ገለጻ ከሆነ የቀድሞ ማንቸስተር ሲቲ አጥቂ ከ30 እስከ 35 ሚሊዮን ፓውንድ ያወጣል ያለ ሲሆን የረጅም ጊዜ ፈላጊው ኤሲ ሚላን አሁን ለጄሱስ የሚጠይቀው ዋጋ በጣም ከፍተኛ እንደሆነም ይሰማቸዋል። ነገር ሌሎቹ ሁለት ክለቦች ለተጫዋቹ ዝውውር ክፍት ይመስላሉ። ሆኖም አርሰናል ለጄሱስ የሚጠይቁትን ዋጋ ሊቀንሱ እንደሚችሉም ይህ ጋዜጠኛ ተነግሯል። ብዙ ክለቦች ለጉዳት ተጋላጭ ለሆነ ተጫዋች ይህን ያህል ገንዘብ ለመክፈል ፈቃደኛ ላይሆኑ ይችላሉ። የእንግሊዞች ዌስት ሃምና ኤቨርተን ጄሱስን በጥር ለማስፈረም ፍላጎት ያሳዩ ቡድኖች ናቸው። የቶተንሃሙ ተከላካይ ራዱ ድራጎሲን ከኤሲኤል ጉዳት በማገገም ላይ የሚገኝ ሲሆን ወክሎ የሚመለስበትንም ቀን ተናግሯል። የ23 ዓመት ተጫዋች በጥር ወደ ረጅም ጊዜ ጉዳት ያጋጠመው ሲሆን ከዚያን ጊዜ ጀምሮ ለረጅም ወራት ከሜዳ ርቆ ቆይቷል። ሆኖም በዚህ ወር መጨረሻ ተመልሶ ይመጣል ተብሎ ይጠበቃል። ቶተንሃሞች በዚህ ቡድናቸው የኋላ መስመር ጥልቀት የላቸው ነው። እናም የድራጎሲን መመለስ ለእነሱ ተስማሚ ነው። ሮማኒያዊ ተከላካይ ለቀሪ ውድድር ዘመን ቶተንሃም በጣም ጠቃሚ ተጫዋች ሊሆን ይችላል። የተጫዋቹ ወኪል አሁን ተከላካዩ ከማገገም መርሃ ግብሩ ቀደም ብሎ ለመድረስ እንደተቃረበ አድርገው የተጫዋቹ ወኪል ሲናገር እንዲህ ይላል። ራዱ ደህና ነው። በተለይ በቶተንሃም ሙሉ ልምምድ ስላልጀመረ ለመጫወት ይፈቅዱለት እንደሆነ አላውቅም። በቡድኑ ዝርዝር ውስጥ በመገኘቱ ደስተኛ ነው። የመለሻው ቀን ጊዜ እየቀረበ ነው። አሁን ወይም ቢበዛ በአንድ ወር ውስጥ ራዱ ለጨዋታ 100% ዝግጁ ይሆናል ብዬ አስባለሁ። ራዱ በጥቅምት ወር አጋማሽ ላይ ከቀዶ ጥገናው በኋላ 8 ወር ይሆኗል። በተቃራኒ ለ13 ወራት በዚህ ጉዳት ከሜዳ ያራቁ ተጫዋች የነበሩ ሲሆን የእሱ በቶሎ መልስ አስደሳች ነው ብሏል። በዚህ ወር ተጫዋች ወደ ሜዳ ላይ ልምምድ የመመለስ እድሉ ከፍተኛ ነው። ምናልባት በህዳር ወር ወደ ጨዋታ መመለስ ለተከላካዩ ተስማሚ ይሆናል ተብሎ ይጠበቃል። ቤን ፎስተር ማንቸስተር ዩናይትድ አሞሪምን ለመተካት መሾም ያለበትን አሰልጣኝ ጠቁሟል። የቀድሞው ማንቸስተር ዩናይትድና የእንግሊዝ ግብ ጠባቂ ቤን ፎስተር ስለ ወደፊቱ የአሰልጣኝ ሹመት በድፍረት የተናገረ ሲሆን አሞሪም ከለቀቀ ለሱ ተተኪ የሚመርጠውን እጩ ሰይሟል። ሩበን አሞሪም በኦልድ ትራፎርድ ወጥነት የሌለው ውጤት እያመጣ በመሆኑ ጫና ውስጥ የገባ ሲሆን ፎስተርም ጥሩ ተተኪ ያለውን ጠቁሟል። ፎስተር በፖድካስቱ ላይ አስተያየቱ ሲሰጥ በአሁን ጊዜ ማንቸስተር ዩናይትድ ምንም አይነት ውህደት እንደሌለው ጠቁሟል። አሞሪም ብዙዎቹ ከሚጠብቁት ጊዜ ቀደም ብሎ ወደ መውጫው በር ሊጠጋ ይችላልም ብሏል። ቤን ፎስተር የአንዶኒ ኢራኦላ አድናቂ ነው። ቤን ፎስተር ሲናገር እንዲህ ያለው ቡድኑ ውሳኔዎቹ ለመወሰን ቅርብ ነው። አሞሪም የሚሰናበት ከሆነ የኔ ምርጫ ኢራኦላ ነው። ኢራኦላ ወይም የግላስነር ለማግኘት እየሞከሩ ከሆነ በጣም ብዙ ገንዘብ ያወጣሉ። የግላስነር ኮንትራት በክረምቱን የሚጠናቀቃሉ። ነገር ግን እሱ ራሱ በሳምንት 250 ሺህ ደሞዝ ይፈልጋሉ። ፓላሶች በተወሰነ ደረጃ ዋጋ ይፈልጋሉ። እርግጥ ዩናይትዶች አሁንም ከውሳኔ አልደረሱም። ሆኖም ከሁሉም አሰልጣኞች ለእኔ ለዩናይትድ የተሻለው አሰልጣኝ ኢራኦላ ነው ብለዋል። የጣሊያኑ ክለብ ኤሲ ሚላን በጥር የዝውውር መስኮት የጆ ጎሜዝን ፊርማ ማግኘት ይፈልጋል። ኤሲ ሚላን ባለፈው ክረምት የ28 ዓመት ተጫዋች ለማስፈረም ሞክሮ ነበር፣ ነገር ግን ስምምነቱን መፈጸም አልቻሉም ነበር። ሊቨርፑል ማርክ ጉሂን በመጨረሻው ቀን ማስፈረም ባለመቻላቸው እንግሊዝ ተከላካይ በክለቡ እንዲቆይ ቁልፍ ሚና ተጫውቷል። እንደ ካልሲዮ መርካቶ ዘገባ ከሆነ ኤሲ ሚላን ተጫዋቹን በጥር የማስፈረም ፍላጎት አሁንም አላቸው። ስምምነቱ የሚፈጸም ትልቅ እድል እንዳላቸው ያምናሉ። ሊቨርፑል በቅርቡ ጆቫኒ ሊዮኒን በኢሲኤል ጉዳት አጥቷል። ቀድሞውንም በተከላካይ ክፍል ውስጥ ጥልቀት የሌላቸው ነው። እናም ጎሜዝን ክለቡ እንዲለቅ ቢፈቅድ በጣም አስገራሚ ይሆናል። ጎሜዝ ለቀያዮቹ በጣም አስፈላጊ ተጫዋች ነው። ምንም እንኳን መደበኛ ተጫዋች ቢሆን የመሀል ተከላካይ፣ የመስመር ተከላካይና የተከላካይ አማካኝ ሆኖ መጫወት ይችላል። ጎሜዝን በክለቡ ማቆየት ለሊቨርፑል እስከ ውድድር ዓመቱ መጨረሻ ቅድሚያ የሚሰጠው ጉዳይ ይመስላል። ወደ ዕለቱ አጫጭር መረጃዎች አለፍን። የርገን ክሎፕ በድጋሚ ወደ እግር ኳስ ለመመለስ ጠይቀው እንዲህ ብለዋል። ላለፉት 25 ዓመታት ሰርግ ላይ 2 ጊዜ ሄጄ ነበር። አንደኛው የኔ ነው፣ ሌላኛው ከ2 ወር በፊት ነበር። በ25 ዓመት ውስጥ 4 ጊዜ ወደ ሲኒማ ሄጄ ነበር። ሁሉም ባለፉት 8 ዓመት ውስጥ ናቸው። በአሰልጣኝነት ህይወቴ ወደ ብዙ ሀገራት ሄጄ ነበር፣ ነገር ግን አንዱንም አልጎበኘሁም። ሆቴሉን፣ ስታዲየምና የልምምድ ሜዳውን ብቻ ናዩት። የአሰልጣኝ ህይወቴን የጨረስኩ ይመስለኛል ማለት በድጋሚ ወደ አሰልጣኝ እንደማይመለሱ አረጋግጧል። ሉዊስ ኤንሪኬ ከትላንት ምሽቱ ጨዋታ በኋላ ፔድሪና ቪቲና የዓለማችን ምርጥ አማካዮች ናቸው፣ ማንም በዚህ ላይ ሊከራከር አይችልም ያለ ሲሆን ፍራንኪ ዲዮንግ በባርሴሎና አዲስ ውል ለመፈረም መስማማቱ ፋብሪዚዮ ሮማኖ ረግጧል። ተጫዋቹ እስከ 2029 ድረስ ኮንትራቱ እንደሚያራዝምም ተረጋግጧል። የማንቸስተር ዩናይትድ ኃላፊዎች ሩበን አሞሪም ስሙን ለማስጠበቅ ሲል እነሱ ከማባራቸው በፊት ስልጣኑ ሊለቅ ይችላል የሚል ስጋት አድሮባቸው ዴይሊ ስታር ዘግቧል። እንዲሁም ኑኖ ሜንዴስ ከትናንት ምሽቱ ጨዋታ በኋላ እንዲህ ሲል ይናገራል። አንዳንድ ጉዳቶች አሉብን። የተኳቹ ተጫዋች ድንቅ እንደሆነ አይተናል። ስራችን በሚገባ ስተናል። ብዙ ጉዳት ቢያጋጥመንም እኛ ምርጥ ደረጃ ላይ ነበርን ብዬ አስባለሁ ብሏል። ሞይስ ካይሴዶ በቼልሲ ስላለው ቆይታ ተጠይቆ እንዲህ ሲል መልሷል።
በእንደዚህ ያለ ታላቅ ክለብ ውስጥ ዋንጫዎች እንድታሸንፍ የሚጠበቅ ነገር ነው። ይህንን ለማሳካት በእያንዳንዱ ጨዋታ ጠንካራ መሆን አለብን። እርግጥ ነው ሻምፒዮንስ ሊግ ማሸነፍ እንፈልጋለን። ሆኖም ግን አሁንም ማሻሻል አለብን። በቼልሲ በጣም የተደሰትኩ ነው። በማድረገው ነገር በጣም ደስተኛ ነኝ። ነገር ግን ከምንም ነገር በላይ ቡድኑን በሚችለው መንገድ መርዳት በመቻሌ ደስተኛ ነኝ። እዚህ በመሆኔ በእውነቱ በራሱ የመተማመን ስሜት ይሰማኛል። እናም ፈጣሪን አመሰግናለሁ። እንዳልኩት የቡድን ጓደኞች በሚችለው መንገድ መርዳት መቻል ብቻ የሚፈልገው ብሏል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። ቻሉን ሰብስክራይብ ማድረግ አይረሳ። መልካም ምሽት።